የኦሮሞ ቤት ሁለት ነው አንዱ ክራይ ቤት አንዱ እስር ቤት ተብሎ ነበር እኮ ምን ምተረትልን ነበር አዲስ አበባ ውስጥ ብለን የሰየም ነው የእስር ቤት ቋንቋ ኦሮምኛ ይሁንልን ብለን እኮ ጥያቄ ያቀረብን ህዝብ ነበርን እኮ በእስር ቤት ውስጥ ኦሮሞ ከመብዛቱ የተነሳ ነው ኦሮሞ ከመቶ 85-95% ሙሉ ኦሮሞ የነበረበት እስር ቤቶች ናቸው አዲስ አበባ የሞሉት እስር ቤቶች ማዕከላዊ ሂድ እዚህ ከርቸሌን በል ተመልከት ቃሊቲን ተመልከት የትኛውም እስር ቤቶች ዙዋይ በል የትም ቦታ ላይ ስትሄድ ኦሮሞ ያልሞላበት እስር ቤት ነበር እንደ እርሶ ነው የዛ ጊዜ የእስር ቤት ቋንቋ ኦሮምኛ ይሁን ብለው ጥያቄ ማነሱ ከሁሉም ውስጥ አንዷ እኔ ነኝ ለምሳሌ 10 አመት ከ3 ወር እዛ መኖር ማለት ለኔ ቤቴ ነው ማለት ነው 10 አመት ከ3 ወር ስኖር ቤቴ ነው ማለት ነው ለኔ ምን አድርገው ነው 10 አመት አይ ዶንት ኖ እሱ በወቅቱ እንግዲህ ያው የነበሩት በህይወት ያሉት ዛሬም ስልጣን ላይ የተቀመጡት አሉ መጋረጃ ጀርባ ሆነው ሲመሰክሩ የነበሩትም ዛሬም ስልጣን ላይ ያሉትም አሉ ሌላው ሀገሩ ገብቶ የትግባ አይታወቅም ግማሹ ከሀገር ፈርጥጦ ዳቆን ሆኖ ሲሰልል የነበረ ጭቃ ለጣፊ ሆኖ ሲሰልል የነበረ ዛሬ ውጭ ሆኖ ሚዲያ ባለቤት የኢትዮጵያ ተከራይቶ የሚኖረው አሜሪካን አዳሩ ኢትዮጵያ የሆኑት አሁን ላቦሮ ሆኖ ግን ሚዲያ ይያለው ብሎ የሚናገሩት ሁሉ ከትላንት ወዳ ከራሱ ከወያኔ ጋር ሆኖ ይህን ንጹሃንን ህዝብ ብሔርን ሳይለዩ ደም ሲመጡ የነበሩት እንደ መሽገር ናቸው እነሱ መሽገር ከስታ መሽገር ናቸው ሁሌ የማይጠግቡ የማይወፍሩ በልቶ ማመስግኑ መሽገር ናቸው እና ሀብታሙ አያሌው ማለት በተለይ ሀብታሙ አያሌው መሽገር ከአጅ እስስት ተገለባባጭ ከመጣ ሁሉ ጋር እንደ እስስት የሚቀያየር ተፈጥሯዊ ራሱ ታውቃለህ ሰይጣን በጣም ቆንጆ ነው ይባላል አይደል በቃ ከመላእክት አንዱ አልነበረ አሁን ሀብታሙን አይታል የሚመስለው በጣም ቆንጆዬ ነው ቆንጆ ነው ጸይም ቆንጆ ነው በጣም ቆንጆ ነው ምን ይላል ጺሙ ምናምን እንደዚህ ሁሉም ነገሩ በጣም ቆንጆዬ ነው መልክ ላይ በጣም ቆንጆ ነው ሀብታሙን ምንም አይወጣም ሀብታሙ አያሌው ነው አይደል ሀብታሙ አያሌው ማለት እኮ እንዴት መሰለህ እኛ የምናውቀው ሀብታሙ አያሌውን ያሳደገው ሀብታሙ አያሌው ማለት የበላበት ወንጭት ሰባሪ መሆኑን በምን እንዳወቅኩት ታውቃለህ እንዳረጋገጥኩት ኤርሚያስ ለገሳን ሲበላው ሲገፋው ሲሳደበው ሲክድ ኤርሚያስ ለገሳ አቅም እንጂ ሀብታሙ ኤርሚያስ ለገሳ ማለት ለሀብታሙ አያሌው አባት ነው ምን ማለት ነው አባት ነው ማለት አባት ማለት በመውለድ ብቻ አይደለም የሥራ አባት ነው ወይስ የምን ስራ ብቻ ሀብታሙ አያሌውን ኤርሚያስ እኮ እጁን ይዞ ነው አማርኛ አስተማረው የአዲስ አበባን አማርኛ እንዴ ሀብታሙ የአዲስ አበባ ልጅ አይደለም እንዴ አይደለም አሬ የአዲስ አበባ ልጅ ነኝ ሲል ምንም ታምር ውሸት ሀብታሙ እኮ ቁምጣ ይሄ ቦላሌ የሚባለው ቁምጣ አይደለም ጉልበት ላይ የሚመለሰው ሰፋ የሚለው ሰፋ የሚለው እንትን የሚለብሱት ሳይሆን እኮ ቦላሌ ወለም ከታች ሸበጥ ይሄ ጥልፍልፍ ጫማ አድርጎ ቦላሌ ወለም ወሎ ላይ የሚለበሰው ድሮ የወልዲያ ልጅ ነው እሱ ቦላሌና ሸበጥ ለብሶ መጥቶ እኮ ጭቃ ለጣፊ ነበረ ወይራ ሰፈር ቤት አለ ወደ ወይራ ሰፈር ቤት ልኮ ጭቃ ለጣፊ ነበረ እኮ ሀብታሙ አያሌው ሀብታሙ አያሌው ጭቃ እየለጠፈ የብዙሃኖች የነ ማብራት ተስፋ የሚባሉት የብዙሃኖቹን እኔ ስሞች ብዙ አልጠራም እንጂ ከኤርሚያስ ጋር የተዋወቁት እኮ የነ ኤርሚያስን አባት ቤት እኮ ጭቃ ሲለጥፍ ሁላ እኮ ነው ሀብታሙ ኤርሚያስ ያገኘው ተውቃችሁ ከታች እጁን ይዞ እኮ ነው ያሳደገው ይሄ እኮ በጣም እኮ ነው የሚመስለው ሰው አይመስልም ነበር እኮ ባትታ በቃ ነፍስ ስላለው አይን ያለው ወስፋት መስሎ እኮ ነው የሚሄደው ነበር አሁን እያለ ዳቆን ሆነ ከቁምጣ ውስጥ እንዲወጣ ያደረገው የኤርሚያስ ለገሳን ልብስ ለብሶ ነው ሀብታሙ ሰው የሆነ እዚህ አዲስ አበባ ላይ ማለት ነው አዲስ አበባ ላይ የገጠርኛ አማርኛ ብቻ ነው የምናገረው ሀብታሙ ምን አይነት የቀበልኛ አማርኛን እንጂ የምናገረው የአዲስ አበባን አማርኛ አይችልም እኔ እናንተ አሁን የምናወራውን የከተማን አማርኛ አይችልም ነበር ቀበልኛ ነው አማርኛ አይችልም ነበር
አሁን እንደሚያወራ አይደለም ሀብታሙ አያሌው። ሀብታሙ አያሌው አሁን ኤርሚያስ እንደዚህ ምሳችን በላ ብለው ስለ ሽሮ ላይ ባለፈ ሳህኑ ላይ ያወራል። የሚገርም እንደዛ አይደለም እኮ ነገሩ መሆን ያለበት። አንተ እንዴት አንተ ሼም ሊይዝ የሚገባል። አሁን የነ ኤርሚያስ ለገሰ መኖሪያ ቤት ቀበሌ 16 የሚባለው ቀበሌ 14 ወረዳ 4 የሚባለው በነበረበት ዘመን የነ ኤርሚያስ ቤት ፋይሉ ራሱ ብታይ የሀብታሙ አያሌው የመነሻ የድሮ የልጅነቱ መታወቂያ የቀበሌ መታወቂያ ይወጣለት በእነሱ ቤት ሳይሆን አይቀርም። ይጠራጠራለሁ። ለምን ኤርሚያስ የዋ ነው፣ ፖለቲከኛ ነው እንጂ የዋ ነው። ሰውን መርዳት ስለሚያውቅበት በኤርሚያስ አይምሮ ነው ዲያቆን ሆነ። ከዲያቆንነት ከጊዮርጊስ ዲያቆንነት ሀብታሙ አያሌው ብሔረ ጽጌ ገባ። የብሔረ ጽጌ ልጅ ነው የሚባለው አይደለም ሀብታሙ። ሀብታሙም ወንድሙም ብሔረ ጽጌ ነው ያደጉት። ትክክል። ሳሪስ ብሔረ ጽጌ ያደጉት። ከዛን አቦ ሳሪስ ዲያቆኑና ከጊዮርጊስ ከቤተል ጊዮርጊስ ይህ አቦ ሳሪስ ዲያቆን ሆኖ ገባ። እዛም የሆነው ለምንድን ነው? ይሰልል ነበር። ሰላይ ነው። ለማን ነው የሚሰልለው? ዲያቆን ሆኖ ሰላይ ነው። ለወያኔ ሆኖ ሰላይ ነው። ለምሳሌ ኤርሚያስ ለገሰ የዞን አንዱ የደህንነት መምሪያ ኃላፊ በነበረ ጊዜ ይሄኛው ዲያቆን ሆኖ በቤተ እምነት ውስጥ ሆኖ እንትን ያደርግ ነበረ፣ ይሰልል ነበር። ከዛ በኋላ እያለ ኤርሚያስ ከዞን አንድ ደህንነት መምሪያ ኃላፊነት ወደ ዞን 2 ዋና አስተዳዳሪነት ሲሻገር ኤርሚያስን ተከትሎ ወደ ሳሪስ ዞን 2 ያለ ሳሪስ አቦ ሳሪስ ቤተክርስቲያን ዲያቆንነት ተሻገረ። ከዛ በኋላ ወደ መንግስት ስራ እንዲገባ ሰላይ ሆኖ ቀጥታ ደህንነት ሆኖ መረጃ ሰብሳቢ ሆኖ እንዲገባ ተደረገ። እያለ እሱ እያደገ ወደ ላይ ሲመጣ ሀብታሙ አያሌውንም አመራር እያደረገ የአዲስ አበባ ወጣት ራዕይ ፓርቲ የሚለውን እንቅስቃሴ ያደረገ። ከዛ ወረደ። መልሶ የቦሌ ክፍለ ከተማ አፈጉባኤ ያደረገው። ከቦሌ አፈጉባኤነት አነሳው። የአዲስ አበባ ከተማ ስራ አስኪያጅ አማካሪ ፓርቲ ላይ አስገባ። ይሄ የአዲስ አበባ ወጣት ሊግ አመራር ላይ አስገባው። ከአዲስ አበባ ከወጣት ሊጎች ውስጥም ኤርሚያስ 4 ኪሎ ሆኖ ሀብታሙ ፒያሳ ሆኖ ኢህአዴግን ይመሩ ነበር። በዛ የተነሳ ነው የመለስ ትሩፋቶች የሚል ላይ 4 ኪሎ ሞሎክሴና የፒያሳው ባታዊ የሚለው የኤርሚያስ ለገሰ መጽሐፍ ላይ አለ። ያ ማለት እኮ የራሳችሁ ሁለቱ ናቸው እንዴ? ሁለታችሁን እኮ ነው የሚመለከታቸው። እና ሁለቱን የሚመለከት እንዴት እነሱ አሁን ዛሬ ላይ እንዴት ድሮም እኮ ይባላል በምሳሌ ታውቃለህ ሰምተህ ክብሪት ከወዷ ውስጥ ወጣ ረግጣ እሳት ትፈጥርበታለች። ቤቷ ላይ ወዷ ላይ ከክብሪት ውስጥ ወጣ ክብሪቷን ራሱ ረግጣ እሳት ታነሳበታለች፣ ታነድበታለች። ሀብታሙ አያሌው ማለት ኤርሚያስን እንደዚህ መናገሩ ማለት የክብሪት እንጨት እንደሆነ ነው የሚያመሳስልለት። በአጠቃላይ ሀብታሙ በል ልደቱ ክደቱ አቶ ልደቱ አያሌው ልደቱ ክደቱ ሀብታሙ አያሌው እና ልደቱ አያሌው ወንድማሞች ነው የሚመስሉት አይደል? ናቸው፣ ቤተሰብ ናቸው። ሀያ ሁሉ ወደ አፉ ነጭ እንደሆነ ታውቃለህ አታውቅም? ልክ ነው። ሀያ ይመሳሰላል። ጥቁር ሀያ አፉ ይጠቁራል? አይጠቁርም። ምንድን ነው የሚመስለው? ነጭ ነው። ዳለቻ ሀያስ ነጭ ነው። ሁሉም ነጭ ናቸው። እነሷ ምናችሁ ይለያል? ቤት ውስጥ ይፈልፈሉ አንድ አይነት ኮፒ ፔስት የሆኑት ትውልድ። ልደቱ ክደቱ የተባለበት ምክንያት ተንሸራታችሁ ስልክ ታውቃለህ አይደል? ይሄ እንደዚህ ድሮ ተንሸራታች ነበረ። ልደቱ ተብሎ እኮ የተሰየመለት እኮ ነው ያ ስልክ። የስልኩ ስም ሳይታወቅ ስልኩ ልደቱ ተብሎ እኮ ተሰየመለት። አባዱላ በኪና እንደሚባለው ሁሉ ልደቱ ደግሞ የተሰጠው
ስልክ ነው። ተንሸራታችሁ ነው። ነፍሱን ይማረውና ነፍሱን እንደፈለገው ያድርግና ሰማኝ በላው የሚባለው ደግሞ ስልክ ነበር አይደል? ይሄ ሞተር ነው ስልክ። እሱም ሰማኝ በላው ይባል ነበር። ለምን ድብልብል ብሎ እኩል ስለሆነ ቆንጆ ስለሆነ። ግን ያኛው እነኚህ ሁለቱ ይሄ ክደቱ የተባለው ለምንድን ነው? ቅንጅት ላይ አይተህ ከሆነ 97 ላይ እነ ብርሃኑ ነጋን ፕሮፌሰሩ እነ ኢንጂነር ኃይሉ ሻወሪን ሁሉንም ሰብስቧቸው እነሱን አስገብቷቸው እሱ ሸራተን ገባ እኮ። ግን እኔ አሁን ቅድም ሸራተን ያስገባው ማን ነው? ገንዘቡ ነው። በገንዘቡ አይደለም። ታዲያ በምን ተሳስተሃል? መለስ ነው ሸራተን የገቡት። መለስ ነው። እነ ጌታቸው አሰፋ ናቸው ያስገቡት። ልደቱ አያሌው ማለት አደገኛ 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 ወያኔ ነው። አደገኛ ወያኔ ፈረስ ነው ከጥንት ጀምሮ። ልደቱ ተቃዋሚ ሆኖ አያውቅም። ከላሊበላ ቤተክርስቲያን ታቦት ሰርቆ አምጥቶ እዚህ ከሸጣ ዘመን ጀምሮ እሱም ዲያቆን የነበረ ነው። ከዲያቆን ውስጥ እኮ ነው የወጡት እነኚህ ምላሳቸው መንታ እንዲህ እንደ 6 ሰዓት እባብ የ6 ሰዓት እባብ አይተጣቀል እንደዚህ ፀሐዩ ላይ ግራቀኙ ይቆምና ምላሱ መርዝ ብቻ ነው የሚረጨው። እነኛውን ጸረ ኢትዮጵያኖች መርዝ የሚረጩ መርዝ ብቻ ነው መርጨት የሚወዱ።